ሰላም ሰላም ውድ የብርሃን ቲቶር ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ ብለናል። ደህና ናችሁ ወይ? እንኳን ወደ ብርሃን ቲቶር በሰላም መጣችሁ። ይህ ብርሃን ቲቶር ነው። እኔ ደግሞ ዳኜ ነኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቪዲዮ ለመጀመሪያ ጊዜ የሚመጣላችሁ ከሆነ ምናልባትም ለእናንተ ጠቃሚ ገጽ ነውና ፎሎ እና ሰብስክራይብ እያደረጋችሁ ላይክ ሼርም አድርጉ። ማንበብ መጻፍ የማትችሉ ከሆነ በተለይ ቆም ብላችሁ ለአንድ አፍታ ይሄን ቪዲዮ መከታተል ይጠበቅባችኋል። ቪዲዮ ረዘም ሊል ይችላል። በትዕግስት ተከታተሉ ዘንድ የአክብሮት ግብዣዬ ነው። ነባር ቤተሰቦች እንግዲህ ላይክ እና ሼር ያደረጋችሁ ለብዙ ሰው እንዲደርስ የበኩላችሁን አስተዋጽኦ ተወጡ። ብዙ ፊደላትን ነው የምናየው ከሀ እስከ ፐ ድረስ ከቨ እስከ መጨረሻው ድረስ ነው የምናየው። እነዚህን ሁሉ እናያለን። ወደ ጎን፣ ወደ ቀኝ፣ ወደ ግራ እንደገና ከላይ ወደ ታችም እያንዳንዱን ነገር እንቆጥራለን። እዚህም ጋር ደግሞ ከጎን ቃላቶቹን እያየን በእያንዳንዱ ፊደል ቃላቶችንም እየመሰረትን ረዘም ያለ ቪዲዮ ነው የምንሰራው። አብራችሁኝ ትቆዩ ዘንድ የአክብሮት ግብዣዬ ነው። ተከታተሉ በደንብ እሺ። እንግዲህ የፊደላት ሁሉ መጀመሪያ የሆነው ሀ ነው። የፊደላት ሁሉ መጀመሪያ ሀ ይባላል። ሀ ትሉና እንግዲህ ወደ ቀኝ ስትሄዱ 77 ቤተሰብ አላቸው እያንዳንዳቸው ማለት ነው። 34ቱም ፊደላት 77 ቤተሰብ አላቸው። እነዚህን 77 ቤተሰቦች እያንዳንዳቸውን ወደ ቀኝ ወደ ግራ በደንብ እንቆጥራለን። እናንተ ደግሞ አብራችሁኝ ትቆያላችሁ። እንዳልኳችሁ ላይክ እና ሼር ማድረግ እንዳይረሳ። የመጀመሪያው እንግዲህ ሀ ነው። ከዛ ሁ፣ ሂ፣ ሃ የመጀመሪያው ድምጽና አራተኛው ድምጽ ተመሳሳይ ድምጽ አላቸው እዚህ ላይ። አምስተኛው ሄ፣ ስድስተኛው ህ፣ ሰባተኛው ሆ። እዚህ ጋር ቃላት አሉ። በቀኝ በኩል እዚህ ጋር ቃላት አሉ። በኋላ የምናያቸው ነው የሚሆነው። መጀመሪያ ፊደላትን እንቆጥራለን። ከሰባተኛው እንደገና ወደ ኋላ ስንመለስ ሆ ትላላችሁ። ስድስተኛ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። የመጀመሪያው ሃ ትላላችሁ ማለት ነው። ሃ። ወደ ሁለተኛው ስንመለስ ሁለተኛ ፊደል ለ ይባላል። ይሄኛው ማለት ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንደገና ወደ ኋላ ስንመለስ ሎ ትሉና ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። ውድ ተከታዮች እዚህ ጋር ልብ ማለት ያለባችሁ ለ የመጀመሪያው ድምጽና ላ አራተኛው ድምጽ ሁለቱ የተለያዩ ድምጾች እንደሆኑ ማወቅ አለባችሁ። በመሃል ላይክ እና ሼር እያደረጋችሁ ተከታተሉ። ስለዚህ የመጀመሪያው ለ እና አራተኛው ላ የሚሉ ሁለት ድምጾች የተለያዩ ድምጾች እንደሆኑ በደንብ መገንዘብ ያስፈልጋል። ሌላኛው ሶስተኛው ሊ የሚባለውና ስድስተኛው ል የሚባለው ድምጽም የተለያዩ እንደሆኑ በደንብ ማወቅ አለባችሁ። እዚህ ጋር ቃላትን ስናይ አብረን የምናየው ነው የሚሆነው። ኦኬ እዚህ ጋር ሶስተኛ ላይ የምታዩት እንግዲህ ሀ ነው። ይሄኛው ሐመር ውሃ ይባላል። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ትላላችሁ። ሆ ሲባል ይሄኛው ከዛ ወደ ኋላ ስድስተኛ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። የመጀመሪያው ሃ ይባላል። ኦልራይት ኦኬ ሃ ይባላል። የመጀመሪያው ሃ ይባላል። ሌላኛው ይሄ መ ነው የሚባለው። እዚህ ጋር የምታዩት ፊደል መ ይባላል። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ ትላላችሁ። ሞ። ኦኬ ከሰባተኛው ሞ ካላችሁ በኋላ ወደ ኋላ ስትመለሱ ስድስተኛ ም፣ አምስተኛው ሜ፣ አራተኛው ማ፣ ሶስተኛው ሚ፣
ሁለተኛው ሙ፣ የመጀመሪያው መ ትላላችሁ። በደንብ ተከታተሉኝ። ኦኬ መ ትላላችሁ። ኦኬ ይህ ወደ ኋላ ሲቆጠር ነው። ቃላትን እዚህ ጋር እናያለን ብያችኋለሁ። ዋይት ፎር ኢት። አሁን ይሄን ጠብቁ እሺ፣ ፊደላትን በደንብ ከቆጠርን በኋላ። ኦኬ ይሄኛው ሰ ነው። አክቹአሊ ሁለት አይነት ሰ ነው ያለው። እዚህ ጋር የምታዩት ሰ ንጉሱ ሰ ይባላል። ይሄኛው ደግሞ ሳቱ ሰ ትላላችሁ። ይሄኛውን ያው በአማርኛ አጠቃቀማቸው ድምፁን ብቻ ነው የምንወስደው። ግዕዝ ሲሆን ልዩነት እንዳላቸው እሱን እንረዳለን። ሶ እዚህኛው ስንጀምር ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ወደኋላ ስትመለሱ ስ which is እችን ሶ ብለናል ማለት ነው። ሶ ብለናል። ስድስተኛ ላይ ስ፣ አምስተኛው ሴ፣ አራተኛው ሳ፣ ሶስተኛው ሲ፣ ሁለተኛው ሱ፣ የመጀመሪያው ሰ ትላላችሁ። ሰ ይሄን ከያዛችሁ በኋላ እዚህ ጋር ስትመጡ ረ ይባላል። እረ እንዳትሉ ፕሊስ። እዚህ ጋር አሁን ውድ ተከታዮቼ ይሄን ድምፅ ስትጠሩ እረ እንዳትሉ፣ ረ ነው የሚባለው። ራይት ረ ትላላችሁ። ከዛ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ካላችሁ በኋላ ወደ ኋላ ስንመለስ ከዚሁ ሮ፣ ር፣ አምስተኛ ቀለበት ያላት ሬ፣ አራተኛው ራ፣ ሶስተኛው ሪ፣ ሁለተኛው ሩ፣ የመጀመሪያው ረ ትላላችሁ። ራይት ረ። እዚህ ጋር ሁለት አይነት ሰ አለ ብለን ነበር እዚህ ጋር እና ይሄ እዚህ ጋር የምትመለከቱት ሁለቱ ተመሳሳይ ድምፅ ነው ያላቸው። ሰ እንላለን። ኦኬ ሰ እንላለን። ስለዚህ ከዚህኛው ከመጀመሪያ ካየነው ድምፅ ጋር ተመሳሳይ ስለሆነ በዛው እንቆጥራለን። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ትላላችሁ። ሶ ከዛ ከኋላ ስትነሱ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ እንላለን። የመጀመሪያ ድምፅ ሰ ይባላል። ወደ ቀጣዮቹ ስንሄድ ከሰ በኋላ የምታገኙት እዚህ ጋር የምታዩት ፊደል ደግሞ ሸ ይባላል። ራይት ሸ ትላላችሁ። ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ ትሉና እዚሁ ላይ ወደ ኋላ ብንመለስ ሾ፣ ሽ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ ትላላችሁ። ሸ በመሃል ላይክ እና ሼር እያደረጋችሁ ይጠቅመዋል ለምትሉት ሰው እያጋራችሁ ተከታተሉኝ። ከዚህ ጋር የምታዩት ደግሞ ቀ ነው። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ ትላላችሁ። ወደኋላ ብንመለስ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ የመጀመሪያው ቀ ትላላችሁ። ቀ ፈጠን ብዬ ላስቆጥራችሁና ከዛ ደግሞ ወደ ታች ወደ ላይ እናያለን በደንብ። ኦኬ ይሄኛው በ ይባላል። በ ትላላችሁ። ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ ካላችሁ በኋላ ወደ ኋላ ብትመለሱ ከዚሁ ጀምራችሁ ቦ፣ ብ፣ ቤ፣ ባ፣ ቢ፣
ቡ በ በ በ ኦኬ። ከዚህ ወረድ ብላችሁ የምታገኟት ፊደል ደግሞ ተ ነች። ራይት ተ ነች። እችኛዋ ተ ትላላችሁ። ቱ ቲ ታ ቴ ት ቶ ቶ ቶ ይባላል። ወደኋላ ከተመለስን እዚሁ ላይ ቶ ት ቴ ታ ቲ ቱ ተ ተ ተ ከዚህ ወረድ ስትሉ ወደታች የምታገኙት ደግሞ የኛው ቸ ይባላል። ቸ ቹ ቺ ቻ ቼ ች ቾ ቾ እንላለን። ቾ እንላለን። ከዚሁ ወደ ኋላ ስንመለስ ቾ ች ቼ ቻ ቺ ቹ ቸ ቸ ቸ እንላለን። ኦኬ ብዙ ሰው የሚቸጋገረው ይችን ድምፅ መጥራት ነው። ምናልባት ይቺ ድምፅ ማነች እንዴት ነች የሚል ሰው አለ። ይችኛዋ ድምፅ ማለት ነው። ይችኛዋ ድምፅ ሃ ነች። እሺ ሶስት አይነት ሃ ነው ያለው። እንዳትረሱ፣ እንደዛ አይነት ነገር እንዳትረሱ። ስንት አይነት ሃ ነው ያለው አልኳችሁ? ሶስት አይነት ሃ። ሶስት አይነት ሃ ነው ያለው which is የትኛው ነው? የመጀመሪያው እዚህ ጋር የምታዩት ነው፣ ይሄኛው ማለት ነው። ከዛ ሁለተኛው ሃ ደግሞ ይሄኛው ነው። ከዛ ሶስተኛው አሁን ያየነው ይሄ ሃ ይባላል። ሃ ይባላል። ራይት ሃ ይባላል። ሃ ይባላል። ሃ ይባላል። እሺ በጣም ጥሩ። ሃ ካላችሁ በኋላ ሃ ካላችሁ በኋላ ሃ ካላችሁ በኋላ ሁ ሁ ኦኬ ሂ ሃ ሄ ህ ሆ ሆ ሆ እንዳልኳችሁ መሃል መሃል ላይ ላይክ እና ሼር እያረጋችሁ ራይት ሼር እያረጋችሁ ሆ ከዛ ከኋላ ስንመለስ ሆ ህ ሄ ሃ ሂ ሁ ሃ ሃ ትላላችሁ። ከዚህ ቀጥሎ የምታገኙት ነ ይባላል። ይሄኛው ነ ነ ነው የሚባለው። ነ ኑ ኒ ና ኔ ን ኖ ኖ ኖ ን ኔ ና ኒ ኑ ነ ነ ነ ኦልራይት ነ። ከዚህ ጋር የምታዩት ደግሞ ትንሽ ትንሽ ለመጥራት የሚያስቸግራችሁ ድምፅ ነው። ይሄ ድምፅ ኘ ይባላል። ኘ እንላለን እንዳትረሱ። ኘ ይባላል። ኘ ኙ ኚ ኛ ኘ ኝ ኞ ኞ ኦኬ ኞ ኚ ኘ ኛ ኚ ኙ ኘ ኘ ኘ ትላላችሁ። ኘ ትላላችሁ። በጣም ጥሩ። ከዛ ወረድ ስትሉ የምታገኙት አ ነው። በጣም የተለመደ ፊደል ነው ይሄ በነገራችን ላይ አ ኡ ኢ አ ኤ እ ኦ ኦ ትላላችሁ። ወደኋላ ስንመለስ ኦ እ ኤ አ ኢ ኡ አ አ እንላለን። የአ ቤተሰቦች ናቸው እነዚህ። በዚህ መልኩ እንጠራቸዋለን። ከዚህ ቀጥሎ የምታዩት ከ ነው። ከ ሁ ሂ ካ ኬ ክ ኮ ኮ
ኮ ካላችሁ በኋላ ወደኋላ ብትመለሱ ኮ ክ ኬ ካ ኪ ኩ ከ ትላላችሁ። ከ ትላላችሁ። ከዚህ ጋር ያለው ከከ ቀጥሎ የምታገኙት ከን የሚመስለው ደግሞ ኸ ይባላል። ይሄ በነገራችሁ ላይ ትንሽ ያስቸግራችኋል። ይሄም ኸ ነው የሚባለው። ሀ አይደለም። አራት አይነት ሀ አይደለም። እሺ ኦኬ፣ አራት አይነት አይደለም። ሀ አራት አይነት አይደሉም። ይሄኛው ኸ ነው የሚባለው። ራይት፣ ኸ ነው የሚባለው። ስለዚህ ሁ ከሁ ጀምሮ እንደ ሀ ቤተሰቦች ነው የሚጠሩት። ራይት ኦኬ። ሁ ከዛ ሂ ሃ ሄ ህ ሆ እንላለን። ሆ ካላችሁ በኋላ ወደኋላ ስድስተኛው ህ ሄ ሃ ሂ ሁ ኸ ትላላችሁ። ኸ ራይት፣ ኸ ትላላችሁ። ከዚህ ቀጥሎ የምታገኙት ወ ነው። ወ ትላላችሁ። ራይት፣ ወ ትላላችሁ። ወ ከዛ ው ዊ ዋ ዌ ው ዎ ይሄ ወደኋላ ዎ ው ዌ ዋ ዊ ው ወ ትላላችሁ። ወ ከዚህ ቀጥሎ የምታገኙት አ ነው። ሁለት አይነት አ ነው ያለው። ራይት፣ ይሄኛው ዜሮን የሚመስለው አ ነው። ይሄኛው አ ኡ ኢ አ ኤ እ ኦ ወደኋላ ኦ እ ኤ አ ኢ ኡ አ የመጀመሪያው አ ይባላል። እዚህ ጋር የምታዩት ዘ ነው። ይሄኛው ዘ ትላላችሁ። ራይት፣ ዘ ዙ ዚ ዛ ዜ ዝ ዞ ወደኋላ ስትመለሱ ዞ ዝ ዜ ዛ ዚ ዙ ዘ ይህ የመጀመሪያ ድምፅ ነው። ዘ የመጀመሪያ ድምፅ ነው። ከዚህ ቀጥሎ ያለው ድምፅ ምናልባት ትንሽ ያስቸግራችኋል ብዬ የማስበው ድምፅ ነው። ይሄ ዠ ይባላል። ጀም አይደለም። ምንድነው አልኳችሁ? ዠ ነው። እሺ ዠ ከኔ ጋር በደንብ ብትከታተሉ ቆንጆ ለውጥ ታመጣላችሁ ብዬ አስባለሁ። ኦኬ ዠ ነው የምትሉት። ከዛ ዡ ዢ ዣ ዤ ዥ ዦ እችን ወደ ኋላ ብንጠራ ዦ ዥ ዤ ዣ ዢ ዡ ዠ የመጀመሪያው ዠ ነው። ዠ ትላላችሁ። ከዚህ ቀጥሎ የምታገኙት ድምፅ የ ይባላል። የ ትላላችሁ። የ ዩ ይ ያ ዬ ይ ዮ ይ ዬ ያ ይ ዩ የ የመጀመሪያው የ ትላላችሁ። ከዚህ ጋር የምታዩት ደግሞ ደ ነው። ደ ትላላችሁ። ደ
ዱ ዲ ዳ ዴ ድ ዶ ዶ ዶ ይሄኛውን ወደ ኋላ ዶ ድ ዴ ዳ ዲ ዱ ደ ደ ትላላችሁ። ደ ከዛ ከዚህ ቀጥሎ የምታገኙት ጀ ነው። ጀ ጀ ጀ ጀ ጀ ጀ ጀ እዚህ ጋር ዠ ብለን ነበር። ይሄን ድምፅ ዠ ብለን ነበር። ይሄኛው ደግሞ ጀ ነው። ሁለቱ ልዩነት አላቸው። ጀ ጁ ጂ ጃ ጄ ጅ ጆ ጆ ወደ ኋላ ብትመለሱ ጆ ካላችሁ በኋላ ጂ ጄ ጃ ጂ ጁ ጀ ጀ ትላላችሁ። ጀ ትላላችሁ። ጀ ትላላችሁ። በጣም አሪፍ፣ በጣም አሪፍ። ኦኬ እሺ። ከዚህ ቀጥሎ የምታገኙት ልብ በሉ፣ ከጀ ቀጥሎ የምታገኙት ድምፅ ደግሞ ገ ይባላል። ይሄኛው ገ ገ ገ ትላላችሁ። ገ ትላላችሁ። ኦኬ በጣም ጥሩ። ገ ከዛ ጉ ጉ ጊ ጋ ጌ ግ ጎ ጎ ጎ ትላላችሁ። ከዛ ጎ ካላችሁ በኋላ ወደ ኋላ ስትመለሱ ጎ ግ ጌ ጋ ጊ ጉ ገ ገ ትላላችሁ። ገ ገ ከዛ ወደ ታች ስትወርዱ ጠ ታገኛላችሁ። ጠ ጠ ጡ ጢ ጣ ጤ ጤ ከዛ ጥ መጨረሻው ጦ ጦ ከመጨረሻው ስትነሱ እንደገና ጦ ጥ ጤ ጣ ጢ ጡ ጠ ጠ ወደ መጀመሪያው ጠ እንላለን። ጠ እንላለን ራይት ጠ ከዛ ጠን የሚመስለው ግን ከታች እግሮቹ ላይ ቀለበት ያለው ይሄኛው ድምፅ ጨ ይባላል። ጨ ትላላችሁ። ጨ ጩ ጪ ጫ ጬ ጭ ጮ ጮ ካልን በኋላ ጮ ስድስተኛው ጭ ጬ ጫ ጪ ጩ ጨ ጨ ይህ የመጀመሪያው ድምፅ ነው። ከዚህ ወረድ ስትሉ የምታገኙት ጰ ይባላል። ጰ ይባላል። ጰ ይባላል። ይሄ ጰ ይባላል። ከዛ ปูኢ ጳ ጤ ጵ ጶ ጶ ትላላችሁ። ጶ ጵ ጴ ጳ ጲ ጱ ጰ ጰ ጰ እንላለን። ጰ ካላችሁ በኋላ ከዚህ ወረድ ስትሉ ጰን የሚመስለው ይሄኛው ፊደል ደግሞ ጸ ይባላል። ሁለት አይነት ጸ ነው ያለው። ይሄኛውም ጸ ነው የሚባለው። ይሄኛው ጸሎቱ ጸ ይባላል። ይሄኛው ደግሞ ፀሐዩ ጸ እንላለን። ኦኬ። ስለዚህ የመጀመሪያው ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ ጾ ትላላችሁ። ጾ፣ ጽ፣ ጼ፣ ጻ፣
ጺ ጹ ጸ ጸ ጸ ጸ ከዛ ይሄኛውም ጸ ነው ብያችኋለሁ። ጸ ትላላችሁ። ጸ ጹ ጺ ጻ ጼ ጽ ጾ ጾ እንላለን። ጾ ካልን በኋላ ጽ ጼ ጻ ጺ ጹ ጸ ጸ ትላላችሁ። ከዚህ ወረድ ስትሉ የምታገኙት ፈ ነው። ፈ ነው። በጣም ቀላል ድምፅ ነው። ፈ ፉ ፊ ፋ ፌ ፍ ፎ ፎ ፎ ፍ ፌ ፋ ፊ ፉ ፈ ፈ ይባላል። ከዚህ ጋር የምታገኙት ፐ ነው። ፐ እና ፈ ይለያያሉ። እዚህ ላይ ጥንቃቄ ማድረግ አለባችሁ። ይሄኛው ፈ ነው። ፈ ይሄኛው ደግሞ ፐ ነው። ፐ ፐ ፈ እና ፐ ይለያያሉ። ፐ ትላላችሁ። ከዛ ፑ ፒ ፓ ፔ ፕ ፖ ፖ ትላላችሁ። እዚሁ ላይ ወደ ኋላ ብንመለስ ፖ ፕ ፔ ፓ ፒ ፑ ፐ ፐ ይህ የመጀመሪያው ድምፅ ነው። የመጨረሻው ብያችሁ ነበር። የመጀመሪያው ድምፅ ከፐ ቤተሰቦች የመጀመሪያው ድምፅ ነው። ከዚህ ጋር ስትሄዱ ቨ ይባላል። እንደዚህ አይነት ፊደላት ትንሽ ሊያስቸግሯችሁ ይችላሉ። ቨ ይባላል። ይሄኛው ትንሽ ለመጥራት አስቸጋሪ የሚባል አይነት ድምፅ ነው። ቨ ቨ ቨ ቨ ቨ ቨ ቨ ትላላችሁ። ቡ ቪ ቫ ቬ ቭ ቮ ቮ ወደ ኋላ ይሄኛው ቮ ቭ ቬ ቫ ቪ ቡ ቨ ቨ ይህ የመጨረሻው ነው። 34ኛ ማለት ነው። ከዛ ወደታች ምን አይነት ድምጸት ይኖራቸዋል? የመጀመሪያዎቹ የራሳቸውን፣ ሁለተኛዎቹ የራሳቸውን፣ ሶስተኛዎቹ ምን አይነት የሚያመሳስላቸው ነገር ሳለ የሚለውን አሁንም በደንብ እናያለን። አብራችሁኝ ቆዩ። በመሃል ላይክ እና ሼር እያደረጋችሁ የመጀመሪያ ድምጽ ምን አይነት ድምጸት አላቸው? የመጀመሪያ ድምጾች፣ ከዛ ሁለተኛ ድምጾች፣ ሶስተኛ እያለን እስከ 34ኛው ድረስ ወደታች እንቆጥራለን። ሀ ትላላችሁ። ለ ሐ መ ሰ ረ ሰ ሰ በጣም ጥሩ። ሰ ከዛ ሸ ቀ በ ተ ቸ ሀ ነ ትላላችሁ። ነ ከዛ ኘ አ ከ ኸ ወ አ ትላላችሁ። ይሄን አ ትላላችሁ። ከዛ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ የመጨረሻው ቨ ሁለተኛ ድምጾች ምን ይመስላሉ ካላችሁኝ፣ ሁለተኛ ድምጾች ኡ እያለ ነው ድምጻቸው የሚያልቀው። እሱን ሁ ሉ ሁ ሙ ሱ ሩ ሱ ሹ እያሉ ነው የሚሄዱት። ስለዚህ ፈጠን ብዬ እጠራላችኋለሁ፣ እናንተ እየተከተላችሁ ትላላችሁ። ሁ ሉ ሁ ሙ
ሱ ሩ ሱ ሱ ሹ ቁ ቡ ቱ ቹ ሁ ኑ ትላላችሁ። ኙ ኡ ኩ ሁ ው ኡ ኡ ዙ ዙ ዡ ዩ ዱ ጁ ጉ ጡ ጡ ጩ ኡ ጹ ጹ እንደገና ፉ ፑ ቡ ትላላችሁ። ከዛ ሶስተኛ ድምጾችን ስትመለከቱ ሶስተኛ ድምጾች ሂ አሁን ይሄ ሂ ሊ ሂ ሚ ሲ ሪ ሲ ያለ ነው የሚቀጥለው። ሂ ሊ ሶሪ ሀ ላይ ነው ያለሁት። ሂ ሊ ሂ ሚ ሲ ሪ ሲ ሲ ሺ ቂ ቢ ቲ ቺ ሂ ኒ ኒ ኚ ኢ ኪ ሂ ዊ ኢ ዚ ዚ ዢ ይ ዲ ጂ ጊ ጢ ጢ ጪ ጲ ጺ ጺ ጺ ፊ ፒ ደን የመጨረሻው ይሄኛው ቪ ትላላችሁ። ወደ አራተኛ ድምጾች ስንመጣ በደንብ ተከተሉኝ። አራተኛ ድምጾች አ ሚል ድምጽ ነው ያላቸው። ሀ ላ ሀ ማ ሳ ራ ሳ ሳ ኦኬ ሻ ቃ ባ ታ ቻ ሃ ና ኛ አ ካ ሃ ዋ አ ዛ ዣ ያ ዳ ጃ ጃ ጋ ጣ ጫ ጳ ጻ ይሄኛውም ጻ ፋ ፓ ቫ ትላላችሁ። ቫ ወደ አምስተኛ ድምጾች ስንሄድ አምስተኛ ድምጾች እነዚህ ቀለበት ያላቸው ማለት ነው። ኤ የሚል ድምጽ ነው ያላቸው እነዚህ ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቴ ቼ ሄ ኔ ኜ ኤ ኬ ሄ ዌ ኤ ዜ ከዛ ዤ ዬ ዴ ኦኬ ጄ ጌ ጤ ጬ ራይት ጬ እንላለን። ከዛ ጴ ጼ ፌ ፔ ከዛ ቬ ትላላችሁ። ቬ እነዚህ አምስተኛ ድምጾች ናቸው። ወደ ስድስተኛ ድምጾች ስንሄድ ኦኬ እየጨረስን ስለሆነ ተከታተሉን።
ስድስተኛ ድምጾች ያው ተነባቢዎች ናቸው። በእርግጥ ራሳቸውን ችለው መጠራት የሚችሉ ድምጾች ናቸው። ግን ለአነባብ እንዲያመቸን የሚል ድምጽ አላቸው እንላለን። ህ ል ህ ም ስ ር ስ ስ ሽ ቅ ብ ት ች ህ ን ን ኝ ክ ህ ወ ዝ ዝ ዥ ይ ድ ጅ ግ ጥ ጭ ጭ ጵ ጽ ጽ ጽ ፕ ቨ ቨ ቨ ቨ ኦኬ የመጨረሻ ድምጾች ላይ ደርሰናል። ራይት የመጨረሻ ድምጾች ላይ ደርሰናል። ሰባተኛ ድምጾች ማለት ነው። ኦኬ የመጨረሻ ድምጾች ላይ ደርሰናል። ኦ ኦ ኦ ኦ ኦ የሚል ድምጽ ነው ያላቸው እነዚህ ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ቶ ቾ ሆ ኖ ኖ ኦኬ ኞ ኞ ኦ ኮ ሆ ዎ ኦ ዞ ዞ ዦ ዮ ዶ ጆ ጎ ጦ ጮ ጮ ጶ ጾ ሶ ፎ ፖ ቦ ቦ ቦ ቦ በጣም ጥሩ። 34ቱንም ፊደላት ወደ ቀኝና ወደ ግራ እንዲሁም ወደ ታች ምን እንደሚመስሉ በሰፊው አይተናል። ቀጣይ ቃላትን እናያለን። ቃላትን እንደመግቢያ ያህል አሁን ሀ ብለን ሀገር እንላለን። እዚህ ጋር እንደምትመለከቱት ሀገር እንላለን። ሁ ብለን ሁለት እንላለን። ሁለት ሂ ብለን ሂሳብ እንላለን። በሌሎቹም በእያንዳንዱ ፊደል ቃላትን እየመሰረትን በቀጣይ ቪዲዮ ደግሞ ቆንጆ ነገር እናቀርብላችኋለን። እናንተ በደንብ መከታተል ነው የሚጠበቅባችሁ። አብራችሁኝ እስከዚህ ሰዓት ስለነበራችሁ እጅግ ነው ማመሰግነው። ቀናችሁ የተባረከ ይሁን። ሌሊትም ከሆነ የምታዩት ይሄን ቪዲዮ እንግዲህ ብቻ ጊዜያችሁ ይባረክ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ዳኘ ነበርኩ። ረስታችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ፎሎ ካላደረጋችሁ ይሄ የሚደረገውን እናንተ አድርጉ። ሰናይ ጊዜ